ጤና ይስጥልን እንደምን ቆያችሁ። ዛሬ በኢትዮጵያ ውል ከመፈረሙ በፊት ማወቅ ያለቦት 5 ነጥቦች ምንድናቸው የሚለውን እናያለን። የቤት ኪራይ ውል፣ የሥራ ውል ወይም የገንዘብ ብድር ውል ተፈራርመው ያውቃሉ? ብዙዎቻችን ውል ስንፈርም ጥቅሙን ብቻ እንጂ ህጉ ምን ይላል የሚለውን አናስተውልም። በኢትዮጵያ የፍትሐ ብሔር ህግ አንቀጽ 1731 መሰረት ውል ለተዋዋይ ወገኖች ህጋቸው ነው። ይህ ማለት አንዴ ከፈረሙ በኋላ እንደ ህግ ይገዛውታል ማለት ነው። ዛሬ በኢትዮጵያ ህግ መሰረት ውል ከመፈረማችሁ በፊት ማወቅ ያለባችሁን 5 መሰረታዊ ነገሮችን ነግራችኋለሁ። አንድ ውል በህግ ፊት ውል እንዲባል 3 ነገሮች መሟላት አለባቸው። አንደኛው ችሎታ ወይም ካፓሲቲ ነው የሚባለው። ውል የሚዋዋለው ሰው እድሜው 18 አመት የሞላውና በአእምሮ ጤንነት የተሟላ መሆን አለበት። ሁለተኛው ፈቃድ ወይም ኮንሰንት፣ ውልን የፈረሙት በገዛ ፈቃዱ መሆን አለበት። በማስገደድ በማታለል ወይም በስተት የተፈረመ ውል በህግ ፊት ዋጋ ሊያጣ ይችላል። ሶስተኛ የውሉ ዓላማ ወይም ኦብጀክት ነው። የምትዋዋሉት ነገር ግልጽ፣ የሚቻል እና በህግ ያልተከለከለ ህጋዊ መሆን አለበት። ለምሳሌ ህገወጥ በሆነ ነገር ላይ ውል መፈረም አይቻልም። የኢትዮጵያ የፍትሐ ብሔር ህግ ቁጥር 1678 መሰረት አንድ ውል በህግ ፊት ጸንቷል ተብሎ እንዲታመንና ተገቢውን ህጋዊ ውጤት እንዲያስከትል 4 መሰረታዊ ነገሮች መሟላት አለባቸው። እነዚህ መስፈርቶች ካልተሟሉ ውሉ ፈራሽ ወይም ኢንቫሊድ ሊሆን ይችላል። እስቲ እነዚህ ነጥቦች በዝርዝር እንመልከታቸው። አንደኛ የተዋዋይ ወገኖች ችሎታ ምን ማለት ነው? ካፓሲቲ ኦፍ ዘ ፓርቲስ። ውል ለመዋዋል ግለሰቡ በህግ ፊት ግዴታ ለመግባትና መብት ለመቀበል የሚያስችል አቅም ሊኖረው ይገባል። ለምሳሌ የእድሜ ገደቡ በኢትዮጵያ ህግ ማንኛውም ሰው ውል ለመዋዋል እድሜው 18 አመት ሊሞላው ይገባል። ለአካለ መጠን ያልደረሱ ልጆች የሚያደርጓቸው ውሎች በተወሰኑ ሁኔታዎች ካልሆነ በስተቀር ሊፈርሱ ይችላሉ። ሌላው የአእምሮ ጤንነት ነው። ግለሰቡ የውሉን ትርጉም እና የሚያስከትለውን ውጤት መረዳት የሚችልበት የአእምሮ ጤንነት ሊኖረው ይገባል። በፍርድ ቤት ውል የመዋዋል ችሎታቸው የታገደ ሰዎች የሚገቡት ውል ዋጋ አይኖረውም። ሌላው የተዋዋዮች ወገኖች ፈቃድ ወይም ኮንሰንት ኦፍ ዘ ፓርቲስ ስንል ምን ማለታችን ነው? ይህ በጣም ወሳኝ መስፈርት ነው። ተዋዋይ ወገኖች ውሉን የፈረሙት ያለ ምንም ተጽዕኖ በራሳቸው ሙሉ ፈቃድ መሆን አለበት። ፈቃድ ጉድለት አለበት ለማለት ጉድለት አለበት የሚባለው በሁለት ሁኔታዎች ነው። አንደኛ ስህተት፣ ስለ ውሉ ዋና ነገር የተሳሳተ ግንዛቤ ኖሮት የተፈረመ ከሆነ ማለት ነው፣ ኢረር ይባላል። ሌላው ማታለል ወይም ፍራውድ ነው። ሌላኛው ወገን ሆነ ብሎ ውሸት በመናገር ወይም እውነትን በመደበቅ እንዲፈራረም ካደረገው። ሶስተኛ ማስገደድ፣ በአካል ወይም በንብረት ላይ ጉዳት ይደርሳል ተብሎ ተፈራርቶ ከሆነ ተገዶ ከሆነ ዲዩረስ ይባላል። ሌላው የምናየው የውሉ ዓላማ ወይም ኦብጀክት ኦፍ ዘ ኮንትራክት ምን ማለት ነው? ኦብጀክት ኦፍ ዘ ኮንትራክት ስንል በፍትሐ ብሔር ህጋችን አንቀጽ 1711 እስከ 1716 እንደተጠቀሰው የውሉ ዓላማ ወይም ግዴታው የሚከተሉት መስፈርቶች ማሟላት አለበት። ለምሳሌ የሚቻል መሆን አለበት ወይም ፖሲቢሊቲ፣ በውሉ የታቀደው ነገር በተግባር ሊከናወን የሚችል መሆን አለበት። ለምሳሌ ጨረቃን አምጥቼ እሰጣለሁ የሚል አይነት ውል አንድ ሰው ከሌላ ሰው ጋር እንደዚህ አይነት ውል ቢዋዋል ዋጋ የለውም፣ ምክንያቱም የማይቻል ነገር ስለሆነ ማለት ነው። ሌላው ህጋዊ መሆን አለበት፣ ሎፉልነስ። የውሉ ዓላማ ከህግ ወይም ከስነ ምግባር ወይም ፐብሊክ ሞራሊቲ ጋር መጋጨት የለበትም። ለምሳሌ ህገወጥ እጽን ለመሸጥ የሚደረግ ውል በህግ አይጠበቅም። ለምሳሌ አንድ ሰው ህገወጥ እጽን ሸጥልሃለሁ ብሎ ከአንድ ሰው ጋር መዋዋል አይችልም፣ ምክንያቱም ውሉ ከመሰረቱ ህገወጥ ውል ስለሆነ ማለት ነው። ሌላው የታወቀ መሆን ወይም ዲተርማይንድ ነው። ይህ ማለት የምንገዛው ወይም የምንሸጠው ነገር ወይም የምንሰጠው አገልግሎት በግልጽ የታወቀ መሆን አለበት። ስለዚህ የውሉ ዓላማ እነዚህን መስፈርቶች ማሟላት አለበት ህጋችን እንደሚገልጸው ማለት ነው። ሌላው የውል ቅርጽ ወይም ፎርም ኦፍ ዘ ኮንትራክት ምን መምሰል አለበት? እንደ አጠቃላይ ህግ ውል በቃልም ሆነ በጽሁፍ ሊደረግ ይችላል። ነገር ግን ህጉ በልዩ ሁኔታ በጽሁፍ መሆን አለባቸው ያላቸው ውሎች አሉ። ለምሳሌ እነዚህ ውሎች በጽሁፍ ካልሆኑና በምስክሮች ካልተረጋገጡ እንደ ውል አይቆጠሩም። ለምሳሌ የማይንቀሳቀስ ንብረት፣ ቤት ሽያጭ፣
የዋስትና ውል እና ከ5 አመት በላይ የሚቆይ ማንኛውም ውል በጽሁፍ መሆን ግዴታ ነው። እንግዲህ ተዋዋይ ወገኖች በአንቀጽ 1678 መሰረት ሁሉንም መስፈርቶች አሟልተው ተዋውለዋል እንበል። ነገር ግን አንደኛው ወገን የገባውን ቃል ባይጠብቅስ? ይህ ህግ በህጉ አጠራር የውል አለመፈጸም ወይም non performance of the contract ይባላል። እንዲህ በሆነ ጊዜ የኢትዮጵያ ፍትሐ ብሔር ህግ ከአንቀጽ 1771 ጀምሮ ባለው መሰረት ውል የፈረሰበት ሰው ወይም ተበዳዩ ሊወስዳቸው የሚችላቸው ሶስት ዋና እርምጃዎች አሉ። ምን ማድረግ ይችላል? አንድ ሰው በህግ መሰረት መስፈርቱን አሟልቶ ከላይ ተጠቀስናቸው መስፈርቶች አሟልቶ ተዋዋለ እንበል። ነገር ግን እንደ ውሉ ባይፈጸምለት ምን ማድረግ ይችላል የሚለውን ቀጣይ እንመለከታለን። አንደኛ ውሉ በኃይል እንዲፈጸም መጠየቅ ይችላል። ይህ ማለት ስፔሲፊክ ፐርፎርማንስ ይባላል በእንግሊዘኛ አጠራር። ይህ ማለት ገንዘብ አልፈልግም የገባውን ቃል በግድ እንዲፈጽምልኝ ይደረግልኝ ብሎ ፍርድ ቤትን መጠየቅ ይችላል። በግድ ይፈጸምልኝ ብሎ ጠይቅ ይችላል። መቼ ነው የሚጠይቀው የሚለውን ስንመለከት የውል መፈጸም ለተበዳዩ ወገን ልዩ ጥቅም ያለው ሲሆንና ግዴታውን በሌላ መንገድ መተካት የማይቻልበት ጊዜ ነው። ይህ በሚሆን ጊዜ ሌላ ነገር አልፈልግም ያደረገው የገባውን ቃል ብቻ በግድ ይፈጽምልኝ ማለት ይችላል። ለምሳሌ አንድ ግለሰብ የፈረመውን የቤት ሽያጭ ውል ጥሎ ቤቱን አልሸጥም ቢል ገዢው ቤቱን በኃይል እንዲያስረክበው ፍርድ ቤት መጠየቅ ይችላል። ሌላው መውሰድ ያለበት እርምጃ ውል የፈረሰበት ሰው እንደ ውል ያልተፈጸመለት ሰው ውሉን መሰረዝ ይችላል። cancellation of the contract። አንደኛው ወገን ግዴታውን ካልተወጣ ተበዳዩ ወገን እኔም ከእንግዲህ በዚህ ውል አልታሰርም ብሎ ውሉን ሊሰርዝ ይችላል፣ መሰረዝ ይችላል። መቼ ነው የሚጠይቀው? ውሉ ባይፈጸም የተበዳዩን ጥቅም በእጅጉ የሚጎዳ ከሆነ ወይም ግዴታው የተጣሰበት ሁኔታ መሰረታዊ በሚሆንበት ጊዜ ነው። ውጤቱ ምንድነው? ውሉ ይሰረዝና ተዋዋይ ወገኖች ውሉ ከመደረጉ በፊት ወደ ነበሩበት ሁኔታ ይመለሳሉ። ለምሳሌ የተሰጠ ቅድመ ክፍያ ካለ ይመለሳል፣ ወደ ነበሩበት ይመለሳሉ፣ ኮንትራቱም ይሰረዛል ማለት ነው። ሌላው የጉዳት ካሳ መጠየቅ ይችላል ወይም ዳሜጅ መጠየቅ ይችላል። ውል ባለመፈጸሙ ምክንያት ለደረሰቦት የገንዘብ ወይም የንብረት ኪሳራ ካሳ የመጠየቅ መብት አለዎት። መቼ ነው የሚጠየቀው ካሳ? ውሉ ቢፈጸም ኖሮ ሊያገኙት ይችሉ የነበረውን ጥቅም ወይም ውሉ ባለመፈጸሙ የደረሰቦት ኪሳራ ለመተካት ነው። ለምሳሌ አንድ ኮንትራክተር ቤት እንዲሰራላችሁ ተዋውሎ ሳይሰራ ቢቀር ሌላ ሰው ቀጥራችሁ ቤቱን ለማስጨረስ ለምታወጡት ትርፍ ወጪ ካሳ መጠየቅ ትችላላችሁ። ስለዚህ እነዚህ ዋና መስፈርቶች ናቸው፣ እርምጃዎች ናቸው ሊጠየቁ የሚችሉ ማለት ነው። ከላይ የተጠቀሱት እርምጃዎች ከመውሰዳችሁ በፊት ግን በህግ መሰረት ግዴታውን ላልተወጣው ሰው ማስጠንቀቂያ መስጠት ግዴታ ነው ማለት ነው። ማስጠንቀቂያው በጽሁፍ መሆን አለበት። በተወሰነ ጊዜ ውስጥ ምን ብላችሁ ነው ማስጠንቀቂያ የሚሰጠው? በተወሰነ ጊዜ ውስጥ ግዴታን ካልተወጣ ውሉን እሰርዛለሁ ወይም ካሳ ጠይቃለሁ የሚል ግልጽ መልእክት ሊኖረው ይገባል። ምንድነው እዚህ ጋር ማየት ያለብን ነገር? ማስጠንቀቂያ ሳይሰጡ በቀጥታ ወደ ክስ መሄድ አንዳንዴ መብት ሊያሳጣ ይችላል። ስለዚህ ማስጠንቀቂያ መስጠት በህጉ መሰረት ያለ ግዴታ ነው ማለት ነው። ሌላው የምስክሮች አስፈላጊነት ነው። አንድ ውል ስንዋዋል ብዙ ሰዎች በወረቀት ላይ ተጽፎ ከተፈራረሙ ብቻ የውሉ የጸና ይመስላቸዋል። ነገር ግን በህግ መሰረት አንድ በጽሁፍ የሚደረግ ውል እንዲጸና ቢያንስ 2 ምስክሮች ያስፈልጋሉ። ምስክሮቹ ውሉ ላይ መፈረም አለባቸው። ምስክሮቹ በሌሉበት የተደረገ የቤት ሽያጭ ወይም የኪራይ ውል በፍርድ ቤት ተቀባይነት ላይኖረው ይችላል። ሌላው የግዴታ በጽሁፍ መሆን ያለባቸው ውሎች የትኞቹ ናቸው? ሁሉም ውሎች በጽሁፍ ላይሆኑ ይችላሉ። አንዳንድ ውሎች ግን በቃል ማድረግ አይቻልም። ለምሳሌ ህጉ በጽሁፍ ካልሆኑ በሰነዶች ማረጋገጫ ካልተመዘገቡ ዋጋ የላቸውም የሚላቸው ውሎች አሉ። ለምሳሌ ቤት ወይም የማይንቀሳቀስ ንብረት ሽያጭና ኪራይ፣ ከመንግስት መስሪያ ቤት ጋር የሚደረጉ ውሎች እና ከ5 አመት በላይ የሚቆዩ የኪራይ ውሎች። እነዚህ ውሎች በውልና ማስረጃ ወይም በሰነዶች ማረጋገጫ ጽፈት ቤት ካልተመዘገቡ
እንደሌሉ ነው የሚቆጠሩት ማለት ነው። በአጠቃላይ ውል ከመፈረሙ በፊት በደንብ ማንበብ ያስፈልጋል። ምስክሮች ቢኖሩ ጥሩ ነው እና አስፈላጊ ሲሆን የህግ ባለሙያም ማማከር ጥሩ ነው። ቸልተኝነት መጨረሻው ኪሳራ እንዳይሆን መጠንቀቅ ያስፈልጋል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለዛሬ ያለን መረጃ ይሄን ይመስል ነበር። ስለተከታተላችሁን እናመሰግናለን።